በጊዜ ተኝተን ሌሊት መነሳት ሀቢት ብናረግ ብዙ ነገር ነው የምንጠቀመው። ብዙ ጊዜ አትራፊ ነው የምንሆነው። ለምሳሌ ስራ፣ ትምህርት ከመሄዳችን በፊት የተወሰነ እንቅስቃሴ አድርገን ሄልዚ የሆነ ብሬክፋስት ሰርተን ኢቨን ስራና ትምህርት ባይኖረን እናቶች በጊዜ ተነስታችሁ ልጆቻችሁ ከመነሳችሁ በፊት እንቅስቃሴ አርጋችሁ ሜዲቴት አርጋችሁ ጸለያችሁ በጣም ብዙ ጊዜ የምናተርፈው ጠዋት ነው እና የሆነ ክሊር የሆነ ማይንድ ነው ያለን። ደግሞ ከዛ እንቅስቃሴ ደግሞ ማድረግ በጣም ለሆነታችን ብዙ ጥቅም አለው። ጠዋት ኦክሲጅን ወደ ውስጣችን እናስገባለን። ከዛ ውጪ ደግሞ ጠዋት እኔ አሁን ለብ ያለ ውሃ በሎሚ በጨው አርጌ ጠጣለሁ። ብዙ ውሃ ነው ሉዝ የምናረገው። ጠዋት ውሃ መጠጣታችሁ አትርሱ። ከዛ ውጪ ደግሞ ጨው ማረግበት ምክንያት ኤሌክትሮላይዝ ብዙ ጊዜ ብለዳችን በጣም ሎ ነው የሚሆነው ጠዋት ሶ ከዛ ውጪ ብላክ ኮፊ ነው የምጠጣው። ምንም ነገር አላረግበትም። ጥቁር ቡና፣ ስኳር ምናምን ጠዋት ስኳር ምንም ነገር ባትጠቀሙ ጥሩ ነው። ከዛ ደግሞ ብራውን ብሬድ ሲድድ የሆነ ብራውን ብሬድ አቮካዶ ሄልዚ ብሬክፋስት መመገብ እንዳረሱ። አቮካዶ ሄልዚ ፋት ነው ያለው ጥሩ ነው። እንቁላል ደግሞ ሃይ ፕሮቲን ነው። እንደዚህ ቁርሳችሁ በልታችሁ ተረጋግታችሁ ትወጩ እንዴት ፒስፉል የሆነ ቀን እንደሚኖራችሁ ሰላም ያለው ቀን ነው የምትውሉት።